አንድ ማስታወቂያ ልጋብዛችሁ። የአፕል ማስታወቂያ ነው። አይፎን 17 ፕሮ ሲሪሶች ላይ የተገጠመው ፈጣኑ A19 ፕሮ ቺፕሴት ነው ማለት ነው። ምን ይመስል እንደነበረ ፕሮሰሰሩ ምን እንደሚመስል እስቲ ትሬለሩን እንመልከተው። The Apple A19 Pro chip is vapor cooled. Because when you run cool, you can push your limits and juggle over 35 trillion complex tasks a second. Just imagine if we were that powerful. ዋው! እስቲ አንዴ ለአፕል የምርጥ ማስታወቂያ እስካሁን ካየኋቸው የአፕል ምርጥ ማስታወቂያ ነው። ምክንያቱም ምንድነው ምሳሌ የተጠቀሰው ለምሳሌ ስራ ስንሰራ የጉልበት ስራ ሊሆን ይችላል። ፈጠን አድርገን መስራት ከፈለግን ያልበናል አይደል? የሚያቀዘቅዘን ነገር ወይ ኮካ ወይ ስፕራይት ምናምን ነገር መጠጣት አለብን። ተመሳሳይም ስልካችሁ አይፎን 17 ሲሪሳችሁ አይፎን 17 ፕሮ ማክሳችሁ በጣም በሚሰራበት ጊዜ ቪዲዮ ኤዲት ያደረጋችሁ ሙዚቃ ምሰሙ የሆነ በጣም ታስኮችን በሚሰሩበት ጊዜ ተጨማሪ ነገሮችን ለመስራት ፓወር ያስፈልገዋል። እንዲሁም የተሻለ ባትሪ የተሻለ ቅልጥፍና ፕሮሰሰር ያስፈልገዋል። ስለዚህ የተሻለ ባትሪ አለው፣ የተሻለ ቅልጥፍና አለው። ሶስተኛ ደግሞ በጣም ሲግል ስልኩ የሚያሞቀው ቬፐር ቼምበር የተባለት በአይፎን ታሪክ ውስጥ ከአይፎን 17 በፊት በነበሩት ውስጥ ያልታየ ትልቅ የሙቀት ማቀዝቀዣ ያለው። ስለዚህ ማንኛውንም ሄቪ ነገሮችን ልክ ልጁ እንደሮጠው አለቅ ምንም ላጥ ያደርግላቸዋል ማለት ነው። አሪፍ ፕሮሰሰር ነው የተባለለት ነው ማለት ነው። እስቲ ስለ አይፎን 17 ፕሮ የያዛችሁ ሰዎች ስልኩ አሪፍ ነው ወይ ፕሮሰሰሩ እንዴት ነው የሚለውን ሐሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በቅርብ ወራት ደግሞ በዚች 3-4 ወራት ውስጥ ደግሞ A20 ቺፕሴት ገጠመለት አይፎን 18 ሲሪሶች ይለቀቃሉ። ስለነዛም ደግሞ ሲወጡ መረጃ የማካፈላችሁ ነው። እስከዛ ሰብስክራይብ ያደርጋችሁ ጠብቁኝ። መቻችሁ